بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد يتكبراتشو عندما تشهدوش من العالم التقنيو السلام عليكم ورحمة الله وبركاته دمس كالله كل كون اسكنجرون دمس على دمس يسمال دمس يسمال ድምጽ የሚሰማ ከሆነ እስኪ ምልክት አድርጉልኝ አንድ በሉኝ ደሞ የገባችሁ ሼር በሉልኝ ايوه ድምጽ አለ ኦኬ تمام በአማርኛ ነው መናገር የምፈልገው ትንሽ መልእክት አለኝ ለሁሉ ሰው ሼር በሉልኝ ስፔሻሊ ደግሞ በእንደዚህ በአማርኛ ነው አፎን غريرة بكينا تقاي مرتني غريرة بكينا دبوبيت مرتني غريرة بكينا سودا بوسي مرتني غريرة بكينا جتيكا برن بودا سمالي مرتني بيابا خوتي ويا مرتني لمني قبرو ميواني بلسون نزدني اوكي انا اورومኛ አይርዳንኒ طبعا አማርኛ አይገባኝም መልእክትም የፈለኩት መስተላለፍ ምንድነው አሁን እዚህ የኔ ፔጅ አወረድኩትና ለምን ሼር ሰው ሊያረገው እነዚህ ወጣቶች ረዳታ ይፈልጋሉ እነዚህ ወገናችን ናቸው ማንም ይሁን ማንም ፖለቲካ አስተያየት ቢኖረው ሰው እንደዚህ ተቸግሮ ያለ እኛ ዝም ማለት አይገባንም ብዬ ሼር በሉልን ስላሉ ሼር ልለው አወረድኩት ማለት ነው ሊገባ ለናገር በዛ ሐሳብ አልነበረኝም ግን ምን አይነት አስተሳሰብ እንዳለን በዚህ ሰዓት የሚገርመው አንድ ወንድማችን ኮሜንት አድርጎ አየሁትና ደውዬ አነጋገርኩት ደሜ ፈልቶ ነው ያነጋገርኩት አፎ በለኝ ብያለው እኔ ምን ተናግረው ነው እነዚህ ልጆች እዛ ሆነው ብዬ እንትን መጀመሪያ ፕራይቬት አደረኩት በኋላ መለስኩት ማለት ነው እኛ ዙልም ያየን ዝም ማለት አለብን የሚባል አስተያየት ከየት ተነስቶ ነው ደግሞ ስፔሻሊ ደግሞ ሙእሚን ነኝ የሚለው ኢማንኛ እምነት አለኝ የሚለው ሰው እኔ ሊገባኝ አይችልም እነዚህ ሰዎች እነዚህ ወጣቶች ዩኒቨርሲቲ እንዳይማሩ ትምህርት እንዳይማሩ እስር ቤት እዛ ተደግነው ወላ ተቀምጠው እዛ ሳውዲ አረቢያ ነው ያሉት እኛ መርዳት ነው ያለብን በዚህ ሰዓት ወይስ ደግሞ እነዚህ የጀውሃር ደጋፊ ስለሆኑ እዛ ይቆዩ ማለት አለብን والله በጣም ነው የገረመኝ እና አንተ ምን ስለተረዳህ ምን ይያሉ ነው አልኩት እነሱ ተቃውማቸው ያሳዩ ናቸው ለአብይ አህመድና ለጀውሃር እየደገፉ ነው አለ እና ቢደግፉስ መብት ያላቸው ወይ ቢቃወሙስ መብት ያላቸው ወይ እኛ ስለ እኛ ፖለቲካ አስተያየት ስላልያዙ እነሱ መሞት አለባቸው መበደል አለባቸው ምን አይነት አስተሳሰብ ነው የሚያስብ ይሄን የኢትዮጵያ ህዝብ የሚባል እኔ አይገባኝም ለሁሉ ወገን አንድ ይደርሰዋል እኮ ለአንድ ከተዘለመ ለአንዱ እንደሚደርሰው አልገባቸው እናንተ አብይ አህመድ ለእናንተ የሚጠቅማቸው መስላችሁ ነው ለማንም አይጠቅምም ለአንዱ ከበደለ ለአንዱ እንደሚበድል መግባት አለባቸው መረዳት አለባቸው ምክንያቱም ይሄን ሰውዬ መጀመሪያ ድራማ የሰራው እስር ቤት ሂዶ ሰው ሲያወጣ ለምን እነዚህ አይወጣቸውም አሁን ለምን ለነዚህ አልቀበልም ብለዋል ለምን ለነዚህ ብዙ ችግር እያየ እየሰማ ከሳውዲ ገብቶ ብዙ ነገር ተናገረ አንድ ኢትዮጵያ የሙስሊም ትግራይ እንደሌለ ተናግረዋል አብይ አህመድ ሙስሊም እንደሌለ ክርስቲያኖች ናቸው እነዚህ ትግራይ ያሉት ክርስቲያኖች ስለሆኑ ያስቸግሩኛል ብሎ ለነሱ ሸወዳቸው ግን እዛ ተሸውዶም አይቀርም የሚያውቁ ደግሞ ተነገሩ ይሄ የነጃሽ ሀገር እንደሆነ ብሎ ራሱ ተነገሩ ግን የራሳቸው ፖለቲካ የሚጠቀሙ ስላሉት አያገባቸውም ለሁላችን ሊደመስሱም ይችላሉ ለራሳቸው ጠቅም ብለው ኢትዮጵያ በሙሉ ቢደመሰስ ምንም አያገባቸውም እንደገና ደግሞ ያ ድራማ ያሰራላቸው ለእናንተ አብይ አህመድ ብላችሁ ጀግና ብላችሁ ሰማይ ጣራ ላይ ያደረሳችሁ የሁሉ ህዝብ የጨፈጨፈ በትግራይ ቢጀምርም ለእናንተም ይደርስላችኋል ለሁሉም ይደርሳል
አንዴ የፈርዖን ስሜት ከተሰማው ይህን ሰውዬ ወላ የራሱ ህዝብ ራሱ ሊጨርሸው ነው መጨረሻ። እኛ መቃወም ነው ያለብን፣ ትክክል አይደለም ነው ማለት ያለብን እንጂ ይህን እነዚህ ወጣቶች ለምን ለሰይጣን አይደግፉን? ከፈለጉ ፖለቲካ ምን አገባችሁ? እነዚህ ረዳታ የሚያስፈልጋቸው እነዚህ እድሜያቸው ወጣቶች እንደዚህ ያያቸው አታዝኑም? ይህ ሰው የሚለው ያለ ደግሞ ውጭ ሀገር ሆኖ ነው። ውጭ ሀገር እየኖረ እሱ ተደስቶ እየፈለገ እየተናገረ መብቱ እየተከበረለት እነዚህ ወንድሞቹ ገብተው እስር ቤት እንደዚህ ያያቸው ግን አንቺ ምንድነው ያጻፈዛ አንቺ የሃይማኖት የምትሰብኪ ምናምን ብለው ለኔ እና የሃይማኖት ጥሩ ሰዎች ቢኖሩ እንደዚህ እንደርስ ነበር። እነዚህ ሆዳሞች የሃይማኖት ሰዎች አይደለም ለራሳቸው ጥቅም ብለው ዝም ብለው ያሉት መንግስትን ደግፈው ምንድነው ያጻፈልኝ? What is the intention behind sharing this video? I thought you are a religious woman. religious woman ቢሆን የተበደለ ዝም ማለት አለብን? ርዳታ ስለ የሚያስፈልጋቸው ነው። ተግባብተናል። ከሱ ጋር ተራድቻለሁ። ከሱ ጋር ተነጋግሬያለሁ። ይቅርታ ብለዋል። I hope እሱም ይህን ለሱ ትምህርት ሆኖ ይህን አስተሳሰቡ ሊቀይረው ተስፋ አረጋለሁ። ሁሉ ሰው ደግሞ እንደሱ እንደሚያስብ ነው ማቀው እኔ። ይህ ዙልም የታየ እስልምና እኮ ቁርአኑ አንብቡት። إنما السبيل على الذين يظلمون الناس ويبغون في الأرض بغير الحق أولئك لهم عذاب أليم ብለዋል። ማንም ይሁን እነዚህ ፈሳድ የሚያደርጉ እነዚህ አገር የሚበጠብጡ ይህ እንደዚህ ላይ እና ታች ያደረገው ሀገሩ ይሄ አብይ አህመድ ማይረባ ሰው አብይ አህመድ የራሱ ስልጣን ብቻ የሚያስብ ከጎኑ ያሉ ደግሞ እነዚህ ለህዝብ የማያስቡ ሰዎች እናንተ ዝም ያላችሁ ደግሞ ከነሱ አትለዩም። አገሩ እንደዚህ ችግር እየገባ ወደ ጉድጓድ እየገባ ኢትዮጵያ እያያችሁ ዝም የምትሉ ለራሳችሁ ፖለቲካ አብይ አህመድ የሚጠቅማችሁ መስላችኋል። ተሳስቷቸዋል። እኛ በዚህ ክፍለ ዘመን ማንም ዙልም የሚቀበል የለም። የድሮ አልፈዋል። አሁን ግን የሚቀበለው ሰው የለም። ማንም መቀበል ደግሞ የለበትም። እናንተ ይህን ወጣት ምስኪን ወጣቱ ሌላ ነው መደረግ የሚገባው እንጂ የእናንተ እዛ እስር ቤት ይሁኑ ለጀውሃር ስለደገፉት። ጀውሃርስ ምን አደረገ? እስር ቤት ገብቶ እንትን ያደረገው ውሸታም አብይ አህመድ ያንተ ናሽናሊቲ ተው ብለው አይደለም የሸወደው። አንተ ወደ ፖለቲካ ልትገባ ከኔ ጋር ከፈለክ የአሜሪካ ናሽናሊቲ ትቶ ብለው እኮ ነው ይሄ ኻይን የሆነ ይሄ ውሸታም የሆነ አብይ አህመድ እስር ቤት ያስገባው። ለጀውሃር ሰው መጮህ የለበትም? እኛም እኮ ለሁሉም መጮህ ያለብን የሚገባን ነው። በምን ልንችለው እንጂ ጀውሃርም እኮ ምንም አላደረገም። ሌሎች የታሰሩ ማት ፖለቲካኖች እኮ አሉዛ። ለምን እነሱ ሲታሰራሉ? ሌላ ጀውሃር እኮ ለወያኔ የተቃወመ ነበር። እድሜው ሙሉ ለወያኔ ተቃዋሚ ነው። ይቃወም። ለኪን እስር ቤት ግን መግባት ምን አስፈለገ? ናሽናሊቲ አሜሪካ ስለተወው ደግሞ አሜሪካም ራሱ ለነሱ ጠበቃ ሊሆንለት አይችልም። ዜጋው ስለተወው አገሬ ብሎ ስለገባ እሱ ስለሸወደ አብይ አህመድ ለሁላቸው ንግቡ አገራችሁ ብሎ አውቀው ማን መያዝ እንዳለበት ይህ ፕላን የተደረገበት ከኢሳያስ አፈወርቂ ማይረባ ኢሳያስ አፈወርቂ ለሀገሩ ያላበጃ ለሀገሩ ድርቀት እንትን ረሃብ ያስገባ ሂዱ አገሩ ምን እንዳደረገ እዩት። አስመራ ኤርትራ ምን የምትመስል ሀገር በደርግ ጊዜ ራሱ የነበረች አሁን ምን እንዴት እንዳወደማት ሂዱ እዩት። እናንተ ውሸታሞች፣ እናንተ የሃይማኖት ሰዎች የምትሉ ውሸታሞች ሁላችሁ ውሸታሞች ናቸው። እናንተ ውሸት ነው የምትወዱ። ሀቅ የምትወዱ ብትሆንማ እንደዚህ አታርጉም ነበር። ህዝብ እንደዚህ ያለቀ የትግራይ ህዝብ ያለቀ የሁሉም ሰው ያለቀ እናንተ ታንጨበጭባላችሁ። አሳዛኝ ህብረተሰብ ናቸው በሙሉ። ብሔረሰቦች ራሱ ለኛው ለትግራይ ህዝብ ወጥቶ አልጮህም። ስለዚህ ሌላ ሲበደል ደግሞ ዝም ማለት የለብንም። እኔ ለማንም በደል አልደግፈውም። በርግጥ በዚህ በትግራይ ህዝብ ወርዶ ነው የወጣሁት በዚህ ሰዓት ሜዲያ ስለነበርኩት። ሌላ ጊዜ ሜዲያ ብኖር ደግሞ መጥፎ ያየሁት ዝም አልልም ነበር። ዙልማት ነው አላህ Subhanahu Wa Ta'ala ብሎናል። إنما السبيل على الذين يظلمون الناس ነው ያለ።
ማንም የሚበድል ለትግሬ ለኦሮሞ ለአማራ ለመንደፍ ለኤርትራ ለምናምን አለን ሁሉ ሰው የሚዘልም ለማንም ሰው የሚዘልም አላህ Subhanahu Wa Ta'ala አይወደውም እስልምና አይደግፈውም እነዚህ ሼኾች የደገፉ ሙፍቲዎች የደገፉት ዛሊሞች ናቸው እነሱ ራሱ ዛሊሞች ናቸው ويبغون في الارض بغير حق بحق ያልሆነ የሚበድሉ ሰዎች اولئك لهم عذاب اليم የሚጠብቃቸው ስቃይና አዛብ ከአላህ Subhanahu Wa Ta'ala ብቻ ይጠብቁት አላህ ያሳያቸዋል የነዚህ ዛሊም የተዘለሙ ልጆች ደግሞ አንድ በመሃላቸው አላህ ብሎ ቢጠይቅ አላህ የሚሰማው ነው ምንም ሃይማኖት ይሁን ምንም ዜጋ ይሁን ምንም ይሁን አላህ ለሁሉም ነው የሚሰማ ሃይማኖት አይለይም ቆዳ አይለይም ምን አይልም አላህ ፈጠረን ለሁላችን የአዳም ልጆች ነን ሁላችን ይሰማናል ሌላ ተለያየ ሃይማኖት አለን ነዓም ተለያየ ሃይማኖት ማመን ይፈቀድልናል ነዓም አንዱ ካንዱ አይበልጥም እኔ ሙስሊም ሆኜ የራሴ ማስተካከል ነው ያለብኝ እንጂ የሌላ ሃይማኖት እየሰደብኩ የሌላ ዜጋ እየሰደብኩ አይፈቀድልኝም እስልምና አድል ነው እስልምና ሰላም ነው እናንተ ሙስሊሞች ከማንም በላይ የባሳችሁ የሆናችሁ ሁሉ ሙስሊሞች ኢትዮጵያዊ ሙስሊም ኤርትራዊ ሙስሊም ማን ሙስሊም በጣም ታሳዝናላችሁ እናንተ እስላም የምታሳድቡ ናችሁ እስላም የምታሳድቡ ናችሁ ሙስሊሞች በአሁኑ ሰዓት ያላችሁ ሁሉም ማለት አይደለም ግን ብዙ ሰው ዛሊም ደጋፊ የሆነ ሙስሊም በጣም ታሳዝናላችሁ ምክንያቱም እስልምና አይደግፍም እንሱር አኻከ ዛሊመን ወመዝሉመን ብለዋል ወንድምህ የተበደለ ደግፈው የበደለ ራሱ ደግፈው ያ ረሱላህ የተበደለ እንዴት እንደምንደግፈው ገባን አሉ ለበዳይ እንዴት ብለን እንደግፈዋለን ብለው ሲጠይቁ አትበድል በሉት እተቅላህ በሉት አላህ አለ በሉት አላሁ አክበር በሉት አላህ ከሁሉም ታላቅ አለ በሉት ተሳስተሃል በሉት አትደግፉት ምክንያቱም አያቅም እናንተ ካንጨበጨባችሁ አብይ አህመድ እኮ ስታንጨበጭቡ የሰባተኛ ንጉስ 10ኛ ንጉስ ምናምን ስትሉች ምን ያረጋል ጥሩ መስሎት እሱ ደግሞ ተነፋ እንደ የተነፋ የሄደ ምን ያረጋል ማለት ራሱ ከፍ አረጋት ራሱ በጣም በቃ እንደ ፍርዖን እኮ ለዛ ነው አና ረብኩም الأعلى ያለ ለበኒ እስራኤል አና ረብኩም الأعلى ያ ሃማን አንተ ሃማን የሱ ወዚር ማለት ነው እነዚህ ወዚሮች አሁን እጃቸው ዝልባቸው ደግፈው እኛ ካንተ ጋር ነው የሚሉት እንደ ሂትለር ሰላምታ የሚያቀርቡት እነዚህ ሂትለሮች ናቸው እነዚህ ሂትለር ራሱ ከዛ በላይ አላደረገም እነዚህ የሚደግፉ ለአብይ አህመድ እንደሱ ናቸው ምንድነው ያለ አና ረብኩም الأعلى ሲል ማለት ነው ሃማን እስኪ አሳየኝ አምጣልኝ አንድ እንትኑ ምንድነው የሚባል አስካላ ምንድነው የሚባል ደረጅ እንደዚህ ደረጅ መሳለል ተሰቅየ የሙሴ ፈጣሪ እስከሊየው ብሎ ነው እስከዚህ ነው ቲቢት ያዘው እስከሊየው ለፈጣሪው ተነስቸልልየው እስከ አምጣልኝ አለ ለምን በቃ እኔ ነው ጌታ አለ እኔ ነው ፈጣሪ እንደ ሌላ ፈጣሪ ታቃላችሁ እኔ በስተቀር እኮ ነው ያለ ፍርዓውን አሁን እኮ ፍርዓውን ነው የአብይ አህመድ እኮ ፍርዓውን ስለሆነ ነው አብይ አህመድ ሙስሊም አይደለም አብይ አህመድ መጀመሪያ ወላ ክርስቲያን ቢሆንም ክርስቲያንም ብዙ ክርስቲያኑ አይደግፈውም ይሄ ክርስቲያን ቢሆን አማኒ ቢሆንም ራሱ እንደዚህ አያረግም ነበር ይሄ ጥላቻ የሞላው ሰውዬ ነው ፊቱ ያምራል ውስጡ ግን በጣም ጨለማ ነው ጨለማ ሰው ደግሞ እኛ ደግሞ ቁርአን ብሎናል ፊታቸው አይታችሁ አናገራቸው አሳምሮ ሲያናጋግሩ እነዚህ ማሻአላህ ምትሉ እነዚህ ሙናፊቆች ናቸው ሙናፊቅ ነው እንደዚህ የሚያርግ እንጂ ይህን ሰውዬ ለሁሉ ህዝብ ያለቀ ትንሽ ውስጡ ቢያዳምጥ የሌላ ሰው ቢያዳምጥ እንደሱ አያረግም ነበር አሁን ደግሞ እነዚህ ወጣቶች ሰው ነው የሚያስፈልጋቸው ሸራ አርግላቸው እንጂ ለጀውሃር ስለደገፉ እኛ አንደግፋቸው ማለት ታሳዝናላችሁ انما السبيل مالت يقول تبارك وتعالى انما الطريق لكم ايها الناس على الذين يتعدون على الناس ظلما وعدوانا بان يعاقبوهم بظلمهم لا على من انتصر ممن ظلمه فاخذ منه حقه وقوله ويبغون في الارض بغير الحق ويتجاوزون في ارض الله الحد الذي اباح لهم ربهم الى ما لم يأذن لهم فيه فيفسدون فيها بغير حق
يقول فهؤلاء الذين يظلمون الناس ويبغون في الأرض بغير الحق لهم عذاب من الله يوم القيامة في جهنم مؤلم موجع ስለዚህ እነዚህ ዙልም የሚበድሉ ዙልም የሚያረጉ እነዚህ አላህ Subhanahu Wa Ta'ala ለነሱም ይሁን ስቃይ ደግሞ ብዙ ስቃይ ብዙ አዛብ አስቀምጥላቸዋል ስለዚህ እናንተ ደግሞ መደገፍ ያለባችሁ ለተዘለመ ለተበደለ እንጂ ለዛልም ሆናችሁ ለሌላ ሰው ደግሞ አፍህን ዝጋ አትናገር እኛ አልহামዱሊላህ በሚፈቀድልን ሀገር ስላለን መናገር እንችላለን እንናገራለን ሌላ ሰው የማይችል ደግሞ ዱዓ ያርግ ስንት ሀገር ለዛ ሆኖ መናገር የማይችል መብት ስለሌለው ደግሞ እሱ ደግሞ ያለቀሰ የእንትን ዱዓ ያረገ ያአለ እሱ ደግሞ በእነሱ ዱዓ ደግሞ አላህ Subhanahu Wa Ta'ala ስንት ፈትህ ያመጣል ሁሉም በሚችለው من رأى منكرا فليغيره بيده فإن لم يستطع فبقلبه فإن لم يستطع بيده فبلسانه فإن لم يستطع فبقلبه وذلك أضعف الإيمان نوم يلو ስለዚህ ምንድነው የሚለው ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያለ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ሙንከር መጥፎ ነገር ሲያይ ይቀይረው ነው የሚለው በምንድነው የሚቀይረው በእጁ ከቻለ በእጁ መቀየር አለበት ካልቻለ ደግሞ በምላሱ ይናገራል በምላሱ ካልቻለ ደግሞ በቀልቡ وذلك أضعف الإيمان በቀልቡ የሚያረገው ይሄ ደግሞ በጣም የተቸገረ ማለት ነው ضعيف ስለሆነ መናገር ስለማይችል መቀየር ስለማይችል ነው እንደሱ የሆነ ማለት ነው የሚችለው ግን መቀየር እንዳለበት በሚችለው መጀመሪያ በእጁ በኋላ በምላሱ ካልቻለ ደግሞ በቀልቡ ነው በቀልቡ አትሊስት ለአላህ የለመነ እንዳይወደው በቀልቡ ማለት ይሄን መጥፎ ነገር በቀልቡ እንደሚጠላው ነው የሚለው ይሄ እነዚህ ወጣቶች አሁን እኔ በእጄ ምንም ማድረግ አልችልም ለነሱ ማውጣት ከበስር ቤቱ ቢችል አወጣቸው ነበር አገራቸው መልሳቸው ነበር ግን አልችልም አንድ ማድረግ የምችለው ለነዚህ ድምጽ ሆኜ ሸራ አድርግላቸው ለሚሰሙ ሰዎች ደግሞ አድርስላቸው ለነዚህ ሳውዲ ያሉች ደግሞ አድርስላቸው ባካቸው በአረብኛም ይሁን በሌላ ቋንቋም አድርስላቸው ብለን እናገራለን ካልቻልነው ደግሞ በልባችን ሐስብናላህ ወንዕመል ወኪል መስኪኖች እነዚህ ብለን አዝነን ቁጭ እንላለን እንጂ እያየን እየሰማን እንደዚህ እየተበደሉ ዝም በሉ ማለት በጣም ነው የሚያሳዝነው በጣም አሳፋሪ ነው እንደዚህ አይነት አስተሳሰብ ያላችሁ በሙሉ እናንተ ታሳዝናላችሁ ምክንያቱም እኛ ትግራይ ህዝብ በፋኖ በኤርትራ ኢሳያስ አፈወርቅ ወታደሮች ኤርትራኖች በአማራ ክልል የመጡ በአቢ አህመድ ወታደሮች ይህን ሁሉ ግፍ እየወረደ በህዝብ ትግራይ ዝም ብላችሁ የምታዩ እናንተ የምታሳዝኑ የሁሉ ሊደርሰው ነው መስጂድ ነጃሺ ፈርሶ ብላችሁ አሁን ወጣችሁ የምትጮሁ ለህዝብ ትግራይ ደሙ እየፈሰሰ ያልተናገራችሁ የነጃሺ ስለ አስባችሁ ስለ አሁን አይደለም እንዳትዋረዱ በአለም ላይ እንዴት ብለው ኢትዮጵያ ህዝብ መስጊድ ነጃሺ ታሪካዊ መስጊድ እየተመታ ዝም ብሎ እንዳይተባሉ ናቸው አሁን ወጣችሁ የምትናገሩ ላይ ያላችሁ እንጂ በሐቅ ቢሆን ከመጀመሪያ መናገር ነበረባችሁ ከመጀመሪያ ህዝብ ሲደፈር ልጆች ሲገደሉ ሴቶች እየተደፈሩ ያሉት በዛ ሰዓት ታፍሩ ነበርኛ ትናገሩ ነበር አሁን ግን ግድግዳ ፈርሶ ብላችሁ መስጊድ አስፈላጊ ቢሆንም ረሱል ሰለላሁ ዐለይሂ ወሰለም እኮ መጀመሪያ 10 ምናምን ዓመት መካ ሆኖ መስጊድ ሳይኖረው አቂዳ ነው ያስተማረ አንድነት ነው ያስተማረ ወንድማሞች መሆን ነው ያስተማረ መከባበር ነው ያስተማረ ረሱል ሰለላሁ ዐለይሂ ወሰለም መካ ላይ በዛሁን ሁሉ ዓመት አንድ ሳይኖራቸው አገር ሳይሆኑ ምንም ነገር ሳይተክሉ ብዙ ነገር በህብረተሰብ መሆን ያለባቸው ነው ያስተማራቸው ችግር አስተማራቸው መጥተው ረሃብ በሙሉ ሁሉ መካ ላይ እንደዚህ ትግራይ የሆነች እንደዚህ ከባት ነው ረሱል ሰለላሁ ዐለይሂ ወሰለም እና ሰሃባ ከነሱ ጋር እንዳትሸጡ እንዳትለውጡ ምን እንዳታገቡ ተብሎ ተከልክለው ትግራይ እንደተደረገ ማለት ነው አሁን መኪና እንዳይሄድ ትራንስፖርት እንዳይከፈት ኤሌክትሪክ እንዳይኖር ኢንተርኔት እንዳይከፈት እንደተባለ በረሱል ሰለላሁ ዐለይሂ ወሰለም እንደሱ ችግር መካ ላይ ሲደርስ ምንድነው ያደረገ ረሱል ሰለላሁ ዐለይሂ ወሰለም አብሽሩ አላህ ከኛ ጋር አለ
ሰብር አድርጉ ትግስት አድርጉ ያ ረሱላህ እኛ ኮራበን ሲሉ አብሽሩ ያልፋል ይህን ችግር እያለ በሆዳቸው እንደዚህ ድንጋይ አስቀምጦ አስረው መጥተው ሲያሳዩት ሆዳቸው ከፍቶ የሱ ሆድ ደግሞ ከፍቶ ሲያያቸው እነሱ አንድ ድንጋይ አስሮ ረሱል ሰለላሁ ዐለይሂ ወሰለም ሁለት ድንጋይ አስሮ ነው ያሳያቸው ለምን እኔ ምርቦኛል እንደናንተ መሪ ሆኖ ከነሱ ጋር የራበው ነበር ፓላስ ተቀምጦ አይደለም ረሱል ሰለላሁ ዐለይሂ ወሰለም አገር የመራ ከነሱ ጋር አፈር እየቀመሰ ነው እንደዚህ እስልምና ያደረስልን ለኛ እናንተ ሼኾች እናንተ ድምጻችን ይሰማ ምናምን የምትሉ የነበራችሁ የነዚህ ወጣቶች ድምጽ አትሆንላቸውም ድምጻችን ይሰማ ብላችሁ ዓለም ሙሉ ከናንተ ጋር ነበር ትግሬም ይሁን ማንንም ይሁን አለቀሰ ከናንተ ጋር አሁን ግን ከነ አቢ አህመድ ቁጭ ብላችሁ እናንተ ድምጻችን ይሰማ የምትባሉ ሰዎች ቁጭ ብላችሁ ለነዚህ የታሰሩ ሰዎች ራሱ ድምጽ አልሆናችሁ የናንተ ውሸት እንደነበረ በፊትም የናንተ ሐቅ ስላልነበራችሁ ነው ወያነ ጠልታችሁ አሁን ለማንም ድምጽ ሳትሆኑ ሳትበጁ እናንተ አገር ይዛችሁ በእስልምና ልትመሩ ናቸው ለወደፊት ኢትዮጵያ እንዲሁም አላህ አያሳካላችሁም እናንተ ለምን ሐቀኞች ስላልሆናችሁ እንደናንተ አይኖች ሙስሊሞች ሊመሩ አንፈልግም እኔ በወገኔ አልፈልጋቸውም እነዚህ ሐቅ የሚፈልጉ እንደነ ዑመር ኢብኑ አልኸጣብ እንደነ አቡበከር ሲዲቅ እንደነ ኻሊድ ኢብኑ አልወሊድ ገና አልፈሩም እነሱ ሲመጡ ሰዓት እነሱ አይነቶች ሲመጡ ሲፈሩ ወጣቾች ሲወጡ በዛ ሰዓት ታያላችሁ እስልምና እንዴት እንደሚሆን እንደናንተ ሙናፊቆች ግን አይሆንም የትም አትደርሱም አንድነትም አትፈጥሩም አታረጉም ስለዚህ ድምጽ ለነዚህ የማትሆኑ ሰዎች ቤታችሁ ስልጣን ስለተሰጣችሁ በሚዲያ ለናንተ እንደዚህ ቀለም እየጻፋችሁ ማሻአላህ የምትፈላሰፉ ፍልስፍና የምታሳዩን እናንተ ትክክል ናችሁ መስላችሁ ትክክል አይደላችሁ በዚህ ሰዓት ለሰው ማትበጁ ከሆነ በዚህ ችግር ለሰው ማትሆኑ ከሆነ ሁሉ ሰው እዚህ ስዊድን አስታውሳለሁ ድምጻችን ሊሰማ ተብሎ ዴሞንስትሬሽን ለናንተ ተደረገ ሴቶች ወንዶች ሁሉ ወጥቶ ለናንተ ተደረገ እነዚህ ስንት እህታሞች ለናንተ ያላደረጉት ነገር የለም አሁን ግን ቤታችሁ ቁጭ ብላችሁ ሚስታችሁ ልጆቻችሁ ሃመር መኪናችሁ ወላ ማርሴዲስ መኪናችሁ ይዛችሁ ወደዛ ያላችሁ ናቸው እናንተ አትበጁ እናንተ ለማንም መሪ አትሆኑ እነዚህ አሁን ብዙ ሰው እንዴት ብለሽ ለነዚህ የኛ ሼኾች የኛ ዑለማዎች ትላላችሁ ይሄ የኔ አስተያየት ናቸው የኔ አስተያየት ነው እናንተ ራሳችሁ ከፈለጋችሁ አስቀምጧቸው እኔ ግን ረሱል ሰለላሁ ዐለይሂ ወሰለም ካልሆነ በስተቀር ራሴ ላይ አይቀመጥም ማንንም አይቀመጥም ቁርአንና ረሱል ሰለላሁ ዐለይሂ ወሰለም እነዚህ ረሱል ሰለላሁ ዐለይሂ ወሰለም ያደረገው ቢያረጉ እንደዚህ አሁን ዝም አይሉም ነበር እንደዚህ አሁን እንደግፋለን ከመከላከላችን ከመንግስታችን ለራሳቸው ስለፈሩ ናቸው በወያኔ ጊዜማ ወጥቶ ዴሞንስትሬሽን ያረጉ ነበር በወያኔ ጊዜማ አደባባይ ወጥቶ ሰላት ስገዱ ተብሎኮ ተፈቅዶ ነበር ስንት ነገር ጥሩ ተደረገ እናንተ ግን አታመሰግኑም ሞጥፎ ብቻ ስለምትናገሩ ፋብሪኬት አርጋችሁ ስለምትናገሩ ናቸው ወያኔ አተሳስተው አልነበሩም ማለት አይደለም ብዙ ጥፋት አድርጎ ሊሆኑ ይችላሉ አድርጎንም ሊሆን ይችላሉ ማንንም ሳይሳሳት አያልፍም ግን ብዙ ለምን መጥፎ ነገር አሁን ለምን መጥፎ ነገር ያደረገ አቢ አህመድ አትናገሩም ለወያኔ ተቃዋሚ የነበራችሁ ለምን አሁን ዝም አላችሁ ትክክል ብትሆኑ ዙልም ነው ወያኔ ቢዘልም ከቆማችሁ ከተነሳችሁ ለዚህም ዙልም ነው መነሳት ነበራችሁ ውሸታሞች ስለሆናችሁ ነው ወገን ስለምትወስዱ እናንተ ሙስሊሞች የትግራይ ሙስሊም ራሱ ለናንተ ምንም ስለማይቀርባችሁ ናችሁ ዝም ያላችሁ ነጃሺ ስለ ፈረሰ ግን ስለሚያሳፍራችሁ ለናንተ ነው ወጥተው አሁን የምትናገሩ እንትን መግለጫ እንፈልጋለን የምን መግለጫ ወያኔ አፈርሳ ልትሉ ናቸው እንዳመላችሁ የኤርትራ ወታደር ኢሳያስ አፈወርቂ አገራችሁ ገብቶኮ አቢ አህመድ ሲሸልመኮ እናንተ ምንም ኮስችን ማርክ አስቀመጣችሁ 30 ምናምን አመት 27 ወላ 30 አመት ኢሳያስ አፈወርቂ ለህዝብ ኤርትራ ስንት ነገር ችግር ያደረገ በወያኔ ጊዜኮ የነዚህ ተቃዋሚዎችኮ ኦፊስ ነበራቸው በአዲስ አበባ ላይ እነሱ የሚጮሁ የነበሩ እስካሁን ድረስ እንዲሁም
ተቃዋሚ የኢሳያስ አፈወርቂ አዲስ አበባ የነበሩ ብዙ አሁን እነሱ የሚቃወሙ ብዙ ሰዎች ከነሱ ግን ዝም ነው ያሉት። ስለዚህ በዛ ሰዓት ስንት እድል ተሰጣቸው እንትን ያደረጉ የነበሩ አሁን በኢሳያስ አፈወርቂ ኢትዮጵያ ገብተው ሲሸልመው አብይ አህመድ ቀለበት ሲያስገባለት እንደ ጋብቻ እያያችሁ አንጨበጨባችሁ ጥሩ ብላችሁ። ህዝብ ኤርትራ ምን ደረሱ አላላችሁ። ለህዝብ ኤርትራ ራሱ አላዘናችሁ። ስንት ወጣት በባህር በሊቢያ በመናምን ወድቀዋል ሙተዋል። እናንተ ግን ኤርትራ ወደ ኢትዮጵያ ልትመለስ የተባላችሁ ደስታችሁ እንትን ብዙ ሰዎች እየገለጻችሁ ናቸው። እንዲሁም ይህን ህዝብ ደሞ አፍስሰዋል ለዚህ ሀገር አላላችሁ። ለኛ ብዙ ኤርትራኖች አሁን ባይደግፉን ሐቅ ነው። እናንተ ኢትዮጵያ ህዝብ ግን ዝም አላችሁ። ባህር ሊመልስላችሁ ወደብ ሊመልስላችሁ አብይ አህመድ ፕሮሚስ ስለገባላችሁ የኤርትራ ህዝብ የትግራይ ህዝብ ቢወድም ለእናንተ ምንም አይደለም። ብቻ ወደብ ይመለስ፣ ብቻ ትግራይ ትንበርከክ። እንደሱ ነው የምታስቡ እናንተ። አሳፋሪ ናችሁ፣ በጣም አሳፋሪ ናችሁ። ስለዚህ ይሄ ነው። ሸር አድርጉልኝ፣ ለአማርኛ የሚናገር ህዝብ አድርሱልኝ። እኔ የፖለቲካችሁ የምናምናችሁ አያገባኝም። እኔ ለህዝቤ ለትግራይ ህዝብ በፖለቲካ አይደለሁም የተነሳሁለት። እኔ ህዝቤ እየተበደለ ስለሆነ ነው። ህዝብ ማንም ህዝብ ሊበደል ደስ አይለኝም። ህዝብ ኤርትራ ቢበደል፣ ህዝብ ኦሮሞ ቢበደል፣ ህዝብ ጉራጌ ቢበደል፣ ህዝብ ማን ቢበደል እኔ ደስ አይለኝም። ማንም ህዝብ ሊነካ እኔ ደስ አይለኝም። እነዚህ ዛሊሞች ደግሞ ዙልም ሲያረጉ እናንተ በፊት ቄሱስ ሁሉም ቄሱም ራሱ ሼኹ ብቻ ሳይሆን እነዚህ ኦርቶዶክስ ቄሶች ራሱ ባረኩ። ለአብይ አህመድ እኮ ባረኩለት። የጴንጤ ቸርቾችም ባረኩለት። ሁላቸው ባረኩ። ሁላቸው በረካሁን ብለው ላኩት። እነዚህም ራሱ አሳፋሪ ናቸው። ለክርስቲያን ትግራይ ህዝብ ራሱ አላሰቡትም። እኛ ሁላችን ነው አሁን የታዘብን። በሁሉም ታዘብናችሁ። በአሁኑ ሰዓት ደግሞ እንደዚህ ስለሆነ እና ለነዚህ ወጣቶች ድምጽ ሁኑላቸው፣ አድርስላቸው። አሜሪካ ያላችሁ የነሱ ኦሮሞም አለ እዛ፣ ትግሬም አለ፣ ማንም አለ፣ ከሁሉም ሀገር ናቸው። ኦሮሞ ቢናገሩ ሌሎችም አሉ። የአንድ ዜጋ ብቻ አይደለም። ስለዚህ እኛ አሳፋሪ ህብረተሰብ ነን፣ ማፈሪያ ህብረተሰብ ነን። ሌላ ህብረተሰብ እንዴት እንደሚሆኑ ሂዱ ያቸው። እንደዚህ እናንተ ግን አሳልፎ የሚሰጥ ህዝብ፣ አሳልፎ የሚሰጥ ለሁሉ ለወገኑ ለሀገሩ ሐሲድ ህዝብ፣ ሐሲደኛ ህዝብ እንደሆነ ነው የሚያሳየን። ምክንያቱ እስር ቤት ገብቶ ወላሂ ይህን ልጅ ኮሜንት ባይጽፍ ልወጣ ሐሳብ አልነበረኝም። ግን ኮሜንቱ ግን በጣም ነው ያናደደኝ። አንቺ የረሊጅን ሰው ብለሽ እንደዚህ እኔ ኦሮምኛ አይገባኝም፣ ጽፌ እኮ አለው ኮሜንቱ ኦሮምኛ አይረዳኝም። እነዚህ ግን ይመስለኛል እርዳታ የሚፈልጉ ናቸውና እስር ቤት የገቡ። ምክንያቱም በአረብኛ አንድ ተናግሮ ነበር ዙልም ጥሩ አይደለም ብዬ እሱም በእንትኔ አወረድኩት ማለት ነው በፔጁ። ስለዚህ እተቁላህ አላህን እንፍራ ሁላችን። አላህ የምንለው እግዚአብሔር የምንለው ፈጣሪ የምንለው ሁላችን ንፍራ፣ አላህ ንፍራ። ከዚህ የባሰ ውድመት እንዳይመጣ፣ ከዚህ የባሰ ባላ እንዳይመጣ አላህ ስብሐነ ወተዓላ የሌሎች ህብረተሰቦች እንዴት አጠፋቸው አወደማቸው በቁርአን ነግሮናል። ቀውሙ ኑህ፣ ቀውሙ ሁድ፣ ቀውሙ ሹዐይብ፣ ቀውሙ ሙሳ ተለያዩ ቆሞች ያጠፋቸው እንደዚህ የተዘለመ ሰው ዝም ስላሉ ነው። አምር ቢልማዕሩፍ ነህይ ዐኒል ሙንከር ስላላደረጉ ነው። ምክንያቱም መጥፎ ሲሰራ ተው ስላላሉ፣ ደግ ሲሰራ ደግሞ ለደግ ደግሞ ደግ ስሩ ስላላሉ። እኛ ሃይማኖት ብቻ አናይ። በማንም ህብረተሰብ እኮ ነውር የሚባል አለ። እኛ እኮ አባቶቻችን ምንም ሳይማሩ ነውር የሚባል ነገር አለ። ነውር አታውቁም። እረ መጥፎ ነው። እንዴት ብለው ነው ጭንቅላታችሁ ወዴት ነው እየዞረ ያለ? ሰይጣን እንዴት ነው ጭንቅላታችሁ ማኑፕሌት እንዳደረገው እኔ አይገባኝም። ያ ህሊና የላችሁም? በውስጣችሁ አይሰማችሁም? እናንተ በአውሮፓ በአሜሪካ ያላችሁ ስፔሻል በየቤታችሁ ወላሂ እኔ ከይህን ሁሉ ችግር ከተጀመረን እንቅልፍ የለኝም። እንዴት ብሎ ነው ወላ ስራ ቢሆን ወላ ምንም ቢሆን ምንም ኑሮ አይሰማኝም።
ምክንያቱም ሰላም ማለት ቀላል ነገር አይደለም። ለአንድ ሀገር ችግር ቢኖር ሰላም መኖሩ ራሱ ቀላል አይደለም። ሰላም ሲያጣ ግን በየቤቱ ሆኖ ቤትህ አንኳኩቶ እኔ ቤቴ አሁን አንኳኩቶ እንደዚህ ፖሊስ መጥቶ አሁን ቢያስደነጉጥኝ እዚህ ቤቴ ሆኜ ያለሁት እንዴት ስሜት ነው የሚሰማኝ? ምን አርጌ ምን ሆኖ ነው ምን ተከሰተ ብዬ ማስደንገጥ ነው። ያም ድንጋጤው ራሱ አይገባችሁም? አሁን እኮ ትግራይ እየተከሰተ ያለ እንደሱ ነው። በየቤቱ እየገቡ ሴቶች እየደፈሩ ልጆች እየገደሉ ስንት ነገር አገር አወደሙት። እናንተ የትግራይ ውድመት ለእናንተ ደስታ ነው? የትግራይ ፋብሪካ ሲጠፋ ለእናንተ እድገት ነው? ኢሳያስ እኮ ኸይረኛ አይደለም። ኢሳያስ እኮ በጣም ሸረኛ የሰይጣን ስራ የሚሰራ ነው። ስለዚህ እኔ አይገባኝም። እኛ ደግሞ ሙስሊም ኡማ ማለት ነው አላህ Subhanahu Wa Ta'ala ምንድነው ያለን ለኛ ሱብሃንአላህ ስለማናቅ እንጂ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ነው የተባልነው። የኛ ኡማ ምንድነው የተለየ የሚያረጋት ከሌላ ኡማ? እኛ አሁን ሙስሊሞች እንበልጣለን ምናምን በምላሳችን የምንለው እኛ ኸይር ኡማ የተባልነው ለምንድነው? ኩንቱም ኸይረ ኡመቲን ለነዚህ ሸኾች ንገሩልኝ። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ብለዋል። እናንተ የበለጣችሁ ኡማ ለሁሉም ሰው ምስክር የምትሆኑ የውመል ቂያማ ነበራችሁ ናችሁ ልትሆኑ ናቸው ቁርአኑ ያለ። ኩንቱም ማለት የኢስቲምራሪያ ያለው ነው። በአረብኛ ነበራችሁ ሳይሆን ኢስቲምራሪያ ለሁሌም ይሆን ማለት ነው። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ምን የምታረጉ ናቸው? ሆዳሞች የራሳችሁ የምታስቡ ኤጉ አይደለም። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ለደግ ነገር ለጥሩ ነገር የምትጠሩ የምትጮሁ ተእሙሩነ ቢልማዕሩፍ ለምታዝዙ ደግን ስራ እንደዚህ እናርግ የምትሉ ኡማ ናችሁ ተብለናል። ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር መጥፎ ነገር ሲታይ ደግሞ ትጮሃሉ ትነገራላችሁ። ይሄ መጥፎ ነው ትላላችሁ። ቀጥሎ ምን ይላል? ወቱእሚኑነ ቢላህ አላህ የሚያምን ሰው ነው ይሄን የሚያርግ። ወቱእሚን ለኔ አንቺ ሪሊጅን ሆነሽ እንደዚህ የምታርግ የምትለኝ እኔ አላህ ስለምፈራ ደስ ስለማይል ይሄን ስራ ነው ያደረጉ። ወቱእሚኑነ ቢላህ ወለው አመነ አህለል ኪታብ አለ ለካነ ኸይረን ለሁም ሚንሁም አልሙእሚኑና ወአክተሩሁም አልፋሲቁን። እነዚህ አህለል ኪታብ ደግሞ ኢማነኞች ቢሆኑ ይሻላቸው ነበር። እንዲሁም እስልምና ተቀብለው ደግሞ አማኒ ቢሆኑ ጥሩ ነበር አለ ቁርአን። እኛ እናስገድዳቸውም። ይሄ ሬኮሜንዴሽን ነው ለነሱ ራሱ ቢፈልጉ ይመኑ ባይፈልጉ አይመኑ። ሚንሁም አልሙእሚኑና ብለዋል ቁርአን። ማናቸው? እነ ነጋሺ በትክክለኛ ክርስትና ስለሚያምኑ ነው ዳይሬክት ተቀብለው ለነዚህ ምስኪኖች ሰዎች የተቀበሏቸው አብሽሩ ያላቸው አገራቸው ብለው የደግፏቸው ሐቀኛ ንጉስ ስለሆነ ነው። ረሱል ሰለላሁ ዐለይሂ ወሰለም ሂዱ አንድ ንጉስ አለ በምድር ሀበሻ ሐቀኛ ንጉስ የሆነ የማይበድል ማንም የማይዘልም እሱ ጋር ዘንድ አይበደልም ያለው እኮ ረሱል ሰለላሁ ዐለይሂ ወሰለም ለሰሃባ ሂዱ ወደ ሀበሻ የተባሉ ለሱ እኮ ነው። ይሄን ቁርአን ሰምቶ ያለቀሰ ነው ነጃሺ። አህመድ ነጋሺ የተባለ እኮ ነጃሺ የነጋሲ አስሐማም ይባል ያሰለመ በኋላ ነው። መጀመሪያ ግን በትክክለኛ ክርስትና ሃይማኖት ስለነበረ ቁርአን ሲሰማ አለቀሰ። ለምን? ከአንድ ነው ከአላህ ነው የመጣ። አላህ ደግሞ እንደሱ ብለዋል ወለው አመነ አህለል ኪታብ ለካነ ኸይረን ለሁም ለነሱ ይሻላቸው ነበር፣ ግን አላመኑም። ሚንሁም አልሙእሚኑና ብለዋል። ከነሱ ደግሞ ትክክለኛ ኢማኖኞች አሉ። ወአክተሩሁም አልፋሲቁን አብዛኛቸው ደግሞ ኢማኖኞች አይደሉም፣ እንደ አቢ አህመድ ናቸው። ፋሲዲን ውሸታሞች ሙናፊቂን ናቸው ብለዋል ቁርአን። ስለዚህ እኛ ኸይር ኡማ የምንባለው ለመጥፎ ነገር አይተን ስንናገር ነው እንጂ እኛ ዝም የምንል ከሆነ ይህ ኡመቱል ኢስላም በዓለም ላይ እያያችሁ የሰነፈች የወደቀች ኡመት ሙሐመድ ሁነላን። ለምንድን ነው የምንቀልድ? ብቻ ስለሆን የሌላ ሰው አስተሳሰብ እናስባለን፣ የሌላ ሰው አነኗር እንኖራለን በእስልምና የሚለው ስላልሄድን። እንዲሁም ብዙ ሰው እስልምና እንደማይገባ እኛ በመንገድ ላይ እንደቆምን እኛ ሰበብ እንደሆንባቸው እነሱም ራሳቸው ይናገራሉ። እስልምና እኮ ጥሩ ሃይማኖት ይመስላል፣ ግን ሙስሊም ስናይ ግን እንጠራጠራለን የሚሉ ብዙ አሉ። ሐቅ አላቸው።
ለምን አይጠራጠሩም እንዴ? ሙስሊም እኮ ነው አሁን የባሰ አሁን ያለ ሙስሊም እኮ ለመጥፎ ነገር የሚደግፍ ያለ ሙስሊም እኮ ነው ውሸታው አሁን ያለ ሙስሊም እኮ ነው በደል ያበዛ ያለ ቁርአን ይዞ ረሱል ሰለላሁ ዐለይሂ ወሰለም አብነት ይዞ እኛ ድምጻችን የሚሰማ ሼኾች አብነታችን አይደሉም እኔ አብነት አላደርጋቸውም ከነሱ በላይ ረሱል ሰለላሁ ዐለይሂ ወሰለም አለ ከነሱ በላይ አቡበከር ስዲቅ አለ ዑመር ብን ኸጣብ አለ ዑስማን ብን አፋን አለ አንብቡ የነሱ ሰሃባዎች ቢላል ብን ረባህ አልሐበሺ ሀበሻው ለማንነቱ ለሃይማኖቱ ስቃይ ያሳለፈ ቢላል አልሐበሺ ሙአዚን ረሱል ሰለላሁ ዐለይሂ ወሰለም የነበረ ገና አዛን ሊያርግ ጣራ ላይ ሲሄድ እነዚህ ቁረይሾች አበዱ እንዴት እኛ እንደዚህ በእኛ ዜጎች አሉ አይደለም እኛ አማራ እኛ እንደዚህ እኛ ኦሮሞ እኛ ጉራ እኛ ትግሬ አይረባም አይሰራም በእስልምና አይፈቀድም አገርህ ውደድ ህዝብህም ውደድ ግን አንተ በላይ ከሆንክ ከታየህ ለሌላ ሰው በላይ ካሳየኸው ግን አንተ ወዳቂ ነህ አንተ አይደግፍህም ማንም አይደግፍህም እኛ ተከባብረን ነው መከባበር አለብን አንዱ ከአንድ አይበልጥም ኩልኩም ምን አደም ወአደም ምን ቱራብ ተብለናል ሁላችን ከአዳም ነን አዳምን ሔዋንን ነው እናታችን አባታችን እኛ ደግሞ ከአፈር ነው የመጣን ወደ አፈር ደግሞ እንገባለን ስለዚህ መከባበር ነው እንጂ አንዱ ከአንድ አይበልጥም እነዚህ ትናንትና ታማኝ የሚባል ትናንት የሚጮህ የነበረ የት አለ ለነዚህ መስኪን አይጮህም አሁን ታማን ለአቢ አህመድ እግሩ ወድቆ የሳመው አሳፋሪ ሰውዬ ምላስ ብቻ ምንም ቁም ነገር የማያረጉ ሰዎች እነዚህ በምላሳቸውና በዘፈናቸው ሰው ያሰከሩት ውሸታሞች ዘፈን ያነሳሉ ሰው ሲያወድሙ ንግግር ይናገራሉ ግን ውሸታሞች ናቸው እነዚህ ሁሉ ውሸታሞች ናቸው ስለዚህ ይሄ ነው የኔ መልእክት ዛሬ አድርሱልኝ ደግፉ ባትደግፉ የኔ እንትን ፖለቲከኛ ብላችሁ ከሃይማኖት ወጥተሻል መስመርሽ ስተሻል የምትሉ ከእስልምና እኮ እየወጣሽ ነው ሐስቡናላሁ ወኒዕመል ወኪል እስልምና እኮ ተውሺው እስኪ እስልምና ምን እንደሆነ መጀመሪያ እወቁና ለኔ እንደሱ ማለት ልትደርሱ እኔ አልহামዱሊላህ اللهم ثبتنا على الايمان ይሄ ከእስልምና አንድም መስመር የሚወጣ አይደለም የናንተ መስመር የናንተ አስተያየት ለእስልምና የተሳሳተ እነዚህ ሼኾች በተሳሳተ መንገድ እንዳስተማራችሁ ነው የሚያሳየው እነሱ በሚፈልጉት መልክ ስለ አስተማራችሁ እንጂ ትክክለኛ እስልምና ሐቅ ተናገር ነው የሚለው ዑመር ብን الخطاب አልፋሩቅ ተብለዋል ለምን ታውቃላችሁ አልፋሩቅ ማለት ፋሩቅ ማለት የሚለይ ማለት ነው የሚለይ ለምንድን ነው የሚለይ ሐቅና ውሸት የሚለይ ስለሆነ ነው እንደዚህ ስም የተሰጠው ረሱል ሰለላሁ ዐለይሂ ወሰለም እንደሱ ብለዋል አንተ እኮ ፋሩቅ ነህ አለው ፋሩቅ ማለት ደግሞ ሐቅና ውሸት የምትለያይ ያለው ስለዚህ አቡበከር ስዲቅ እንኳን ሰይጣን ይፈራው ነበር ለምን ሐቀኛ ስለሆነ ጀግና ስለሆነ ሐቅ ስለሚናገር ረሱል ሰለላሁ ዐለይሂ ወሰለም እንደሱ አለው ያ ዑመር አንተ እኮ ሰይጣንም አይደፍርህም አንተ ስትመጣ ሰይጣን መንገዱ ይቀይራል አለው ለምን ረሱል ሰለላሁ ዐለይሂ ወሰለም አላህ ስለሚያሳየው ወህይ ጅብሪል ስለሚወርደው ስለሚያቅ ነው እንደሱ ያለው እስከዚህ ድረስ ሰይጣን ራሱ ይፈራዋል ነበር ዑመር እንኳን ሰው ተውት ለምን ሐቀኛ ስለሆነ አይፈራም ዑመር ብን ኸጣብ ሁሉም ተደብቆ ከመካ ወደ መዲና ሲወጣ ዑመር ብን ኸጣብ እንደዚህ ጀግና ስለነበረ እኔ በጣም ነው ጀግና ሰው ወዳለው ጀግና ስለነበረ ሲወጣ አንድ ውሸታም ነበረ አንድ እንደ ሲኤንኤን የሚናገር እንደዚህ ወረኛሞች ሚዲያዎች አለው አይደለም ለሱ ጠራው ስማ አለው አንድ እንዳትናገር እኔ ግን አንድ ምስጢር እነግርሃለሁ አለው ምንድነው አለው እኔ አሁን ከዚህ ወደ ከመካ ወደ ረሱላህ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ወጣለው አለው ግን አትናገር አለው በቃ ይሄን ውሸታም ደግሞ አመሉ ነው እንጂ አመሉ ስለሆነ መቆየት አንድ ደቂቃ አልቻለም ወጥቶ ሄደ መካ ሰዎች ስሙ ዑመር ብን ኸጣብ እየወጣ ነው አሁን ከዚህ መካ ወደ መዲና ወደ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እየወጣ ነው ብሎ ጮሆ ሁሉም አገር ሰማ ግን አንድም ደፍሮ ለዑመር ሰይፍ ይዘው ሊወጣ ሊገድለው አልቻለም አንድ ስንት ጀግና ነበረ በመካ ስንት ፋርስ ነበረ በዛ ሊወጣ አልቻለም እንደዚህ ጀግናዎች ናቸው እስልምና የሚያከብራቸው እንደዚህ ሐቀኛ ስለሆነ ስለሚያውቁት አንድም ሊነካው ብቻው ኮርቶ ነው የወጣ ኮራ ብሎ ዘና ብሎ ነው ከመካ ወደ መዲና ይሄደ
ሌሎች ስንት ተደብቀው እንዳይገደሉ ለሂጅራ የመጡ ሰሓባዎች ራሱ በሌሊት ወጥተው ተደብቀው ነው ወደ ሐበሻ የገቡት። ስለዚህ የእስልምና ታሪክ እወቁት። መጀመሪያ ለነጋሽ መስጊድ ተሰብሮ ብላችሁ ከምታዝኑ አላህ Subhanahu Wa Ta'ala እንግዲህ የሰው ደም መፍሰስ አይወድም። አንድም ሰው ቢሆንም ማንም ቢሆንም من قتل አንድ ሰው ያለ ሐቅ ከቀተለ كأنما قتل الناس جميعا ብለዋል። ومن أحياها كأنما أحيا الناس جميعا አንድ ሰው አንድ ህይወት ቢያድን ደግሞ ሁሉም ሰው እንዳዳነ ነው የሚቆጠረው። አንድ ሰው በስተት ከሞተ ከገደለ ወይ ሰበበኛ ከሆነ ደግሞ ሁሉ ሰው እንደገደለ ነው። ይህም በሙሉ በስልጣን ላይ የሚገኙ ሰዎች ለአብይ አህመድ የሚደግፉ ከአብይ አህመድ አይለዩም። እነሱ አንድ ናቸው። ቢፈሩም ምን ቢሆንም እነሱ አንድ ከነሱ ተቃውሞ ወጥቶ አለማድረጋቸው ከነሱ አይለዩም። ስለዚህ ይሄ ነው የዛሬ መልእክቴ። ባረከላሁ ፊኩም። እስኪ ምንድነው ፕሊስ እሺ ለነዚህ ኦሮሞ የምታውቁ ደግሞ በአስተርጉማችሁ እርዷቸው አትብኸልላቸው። እንዲሁም አንተ የጻፍክልኝ አፍወን ያ ሰውዬ ኮሜንት የጻፍክልኝ ሰውዬ አላህ የምትፈራ ከሆነ አስተርጉመህ እዛ በእንግሊዝኛ አንድ አፍወን ስልክ ስለገባ ነው አሜሪካ ያሉ ሰዎች መንግስቱ ላይ ሄደህ እርዳቸው፣ እነዚህ ወጣቶች እንደዚህ የተቸገሩ ናቸው፣ ባካችሁ እርዷቸው ብለህ ድምጽህ እንደሚሰማ አድርግላቸው እንጂ እንደዚህ ዝም ብለህ ስለደገፉ ለጀውሃር ስለደገፉ ብለህ እንደዚህ ማድረግ ጥሩ አይደለም። ድምጽ ሆኖላቸው። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። أسأل الله سبحانه وتعالى أن يثبتنا أن يغفر لنا ويرحمنا ويتوب علينا ذنباتنا ኃጢአታችን ስለበዛ ነው የኑል ችግር የመጣ ያለ ሁላችን ተውባ ያስፈልገናል። ተውባ ወደ አላህ መመለስ አለብን። ሁላችን ለአላህ አፉ መጠየቅ አለብን። ሰላም ሊወርድልን። ባረከላሁ ፊኩም ጀዛኩሙላሁ ኸይር። ሱብሃነላሁመ ቢሐምዲከ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ቢስሚላሂር ረህማኒር ረሂም ወልዐስር ኢነል ኢንሳነ ለፊ ኹስር إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. باكاتشو شير بلوت. السلام عليكم ورحمة الله وبركاته.